እኔ አሁን ቢያገኘን እኮ ላለሁ እግዚአብሔር አሁን ስለኛ ሲጨነቅ ቢያገኘን የሚለን ነገር ምን እንደው ታውቃለህ? ምን አገባህ ነው የሚለው። አንተ ማን ስለሆንክ ነው የምትጨነቀው? አንተ የማን ነህ? የእግዚአብሔር ነኝ። ለምሳሌ ይሄ ማይክ ዕቃ ነው አይደል? ተጨንቆ ያውቃል ለራሱ? አይጨነቅም። እኔ ነኝ የምጨነቅለት። አያውቅም ለራሱ። አሁን ጳውሎስ እኮ ዕቃዬ ነው ሲል ምን መሰለህ? ዕቃ ማለት የምታረገውን ሁሉ ለማድረግ ዝግ። አሁን ይሄ ሞባይል ከዚህ አንስቼ እዚህ ሳረገው እዚህ መሆን ነው የምፈልገው ተው እዚህ አላለም። ለምንድን ነው? ዕቃ ስለሆነ። አየህ፣ ዕቃ ማለት የምታረገውን ነገር በሙሉ ለመሆን ዝግጁ የሆነ ማለት ነው። ሰው ዕቃ ነው መሆን ያለበት። እና አሁን እግዚአብሔር ዋጋ ከፍሎ ፈጥሮ ገዝቶን ይህን ሁሉ ነገር አድርጎ ስለ ራሳችን ስንጨነቅ ቢያገኘን ምን አገባ በእኔ ንብረት አንተ ምን አግብቶ ነው የምትጨነቀው የሚል ይመስለኛል። ለምን ክርስቲያን እንኳን ሌላ ነገር ሊኖረው ራሱ የለውም። በእኔ እጅ ላይ እኔ የለሁም። ታውቃለህ፣ እኔ የራሴ አይደለሁም። ክርስትና አንተን ራሱ ያንተ እንዳትሆን ነው የሚያደርግ፣ የራስህ እንዳትሆን ነው የሚያደርግ። ከዛ በኋላ የምታስበው ለሌላ ለአንተ የሚያስብ አለ ማለት ነው። እና ይሄ ነገር ቢገባን አሁን እኛ እንዲህ ስናወራ የገባን ይመስላል። አልገባንም። ሀሳቡ ገብቶናል፣ ግን ፕራክቲካሊ ስትመጣ በጣም ብዙ ቻሌንጅ የሚያደርጉ ነገሮች አሉ። እና እንድናድግ ጌታ ይርዳል። አሜን። የተከተልከው የምታገለግለው እንዲሁም ደግሞ የምትወደው የጌታ ኢየሱስ ክርስቶስ ለአንተ ማን ነው ብዬ ብጠይቀ መልሰ ምንድን ነው? እኔ እግዚአብሔር አንዱ በጣም ካስጨነቀን ነገር ብዬ የማስበው የማያልቅ ነገር ጨርሱ ብሎ እንሄደው የማያልቅ ነገር ስበው። አሁን ኢየሱስን ስበኩ አለ። አባቶቻችን ጀምረውት ያው እስከ ዛሬ እንደጀመርነው ነው። መሀል እንኳን አልደረስንም ስለሱ አውርተን እና አይ ዶንት ኖ ቃላት ይኖር ይሆን ሚኖር አይመስለኝም። ግን አንድ ጊዜ ምን አልኩ መሰለ? ኢየሱስ ለእኔ መሬት ነው አልኩ። ለምን ስትለው መሬት አይታታል ትሸከማለች። መሬት አንሳልኝ ብሎ ያውቃል? የሆነ ነገር ከብዶ መሬት ላይ ስታስቀምጥ ራስህ ያዝ የራስህን ዕቃ እኔ ከብዶኛል ብሎ ያውቃል መሬት? እሱ ብቻ አይደለም፣ ምን በላው ምግብ አለ አይደል? ከየት ነው የምናገኘው? ከመሬት። መሬት ይሸከመናል፣ ይመግበናል። የምንመገበው ከመሬት ውስጥ በሚወጣ ነገር ነው። ኤቭሪ ነገር እዚህ የምናየው ነገር በሙሉ የተሰራው ከመሬት ውስጥ በሚወጣ ነገር የተሸከመን፣ እኛንም የኛ የሆነውን ነገር ሁሉ የተሸከመን እና ኢየሱስ ለኔ መሬቴ ነው። እኔንም የኔን የሆነውን ነገር ሁሉ ተሸክሞ ከዛ መልሶ እየመገበ የሚያኖረኝ ይላል። አሜን። እንደዛ ነው። በጣም ደስ የሚል አገላለጥ ነው። በብዙ ጌታን የማያውቁ ብዙ ሰዎች ይኖራሉ እና ለነዚህ ሰዎች በአንድ ደቂቃ ውስጥ ወንጌልን አብስርላቸው ብለህ የመጀመሪያው ነገር ኢየሱስ ክርስቶስ ይወዳችኋል። በጣም በጣም ወዳችሁት አይደለም፣ ሳትወዱት ይወዳችኋል። አስቀድሞ ወዶናል አይደለም የሚለው፣ ይወዳችኋል። ሊያድናችሁ ሊታደጋችሁ ይፈልጋል። ብታምኑት የዘላለም ሕይወት ይሰጣችኋል። በቅርብ ደግሞ መጥቶ ወደ ሰማይ መንግስት ይጠቀለላችኋል። ከዛ በፊት ፈጥናችሁ በጌታ በኢየሱስ ክርስቶስ ተማረኩ። እኔ ሁለት ነገር እላለሁ፣ ወይ በውድ ወይ በግድ መማረካችን አይቀርም። ኢየሱስ ይመጣል። አሜን። በፍቅር እንዲገዛህ ነው ወይስ በብረት በትር እንዲገዛህ ነው የምትፈልገው ነው ጥያቄው። አሁን ያመኑቱ በፍቅር እየተገዙ ይኖራሉ። አሁን ያላመኑቱ በብረት በትር እየተገዙ ግን መገዛት የዛኔ አይጠቅም። ስለዚህ የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው ከሰማይ አብ የላከልን መሲህ አለ። ትውልድ ራቁቱን እንዳይሆን አብ የላከልን ሸማ አለ፣ ልብስ አለ። ሰዎች እንዳይራቡ አብ የላከልን ምግብ አለ። ሰዎች እንዳይጠሙ አብ የላከልን መጠጥ አለ። ኢየሱስን በመብላት ኢየሱስን በመጠጣት ኢየሱስን በመልበስ በአብ ፊት ለዘላለም የምንቆምበትን ድፍረት እናገኝ ብዬ መልእክቴን አስተላልፍላችኋል። ጌታ ኢየሱስ ይባርክ። የምትቃወሙ ደግሞ ካላችሁ አንዳንድ ሰው ይቃወማልና እኔም እቃወም ነበርና በእናንተ ነው የሚብሰው።
ቀድማችሁ ጌታን የምታገኙት እናንተ ናችሁ። አትጠራ። እኔ በጣም ሰው የሚቃወም ሰው ሳይ ይሄ ልጅ በቅርብ ጌታን ሊያገኝ ነው መሰለኝ፣ በጣም እየተቃወመ ነው ወንጌል እንላለሁ። ለምን? እሳት አይደል ነካ ስታረገው ለማጥፋት። ጳውሎስ እኮ ሊያጠፋው ያለው እሳት ነው ያዘው። እንዲህ ሲል ለካ ኖርማል እሳት መስሎታል ለያዘው እና እስረኛ ያመጣል ብለው ሲጠብቁት ወንጌል ይዞ መጣ ሊሰብካቸው። ኢየሱስ ጌታ ነው። እንዲህ ነው የሚያደርገው። እና የምትቃወሙ ካላችሁ አይቀርላችሁ እና ግን በጊዜ ሳንሰበር በጊዜ በአንተ ይበስብሃል አይደል የተባለ መውጊያውን ብረት ብትቃወም እና እንዳንጎዳ ቶሎ ብለን ወደ ኢየሱስ እንድንመጣ መልእክቴ። ምንም ነገር አላፊ ነገ የነበረን ችግር፣ ዛሬ የነበረን ስኬት፣ ወደፊት የሚኖረን ነገር በሙሉ የሚያልፍ በዚች በማያልፍ ምድር ውስጥ ሆነን የማያልፈውን ህይወት እንድናገኝ ለሁሉ ሰው መክሬ። ሰው በዘላለሙ እርግጠኛ እንዲሆን፣ በመዳኑ እርግጠኛ እንዲሆን። እኔ በዚህ ምድር ላይ ትልቁ ስኬት ምን እንደሆነ ታውቃለህ? በዚህ ምድር ላይ ያለው ሰማይ ለመግባቴ እርግጠኛ ስለሆንኩ ትልቁ ስኬት ይሄ። ከዚህ በኋላ ወደፊት ይሳካልኛል ብዬ የምጠብቀው ትልቅ ስኬት የለም። ባይዘው ትልቁ ስኬት ሆኖልኛል። ከዚህ በኋላ የሚሆኑት ነገሮች በሙሉ ከዚህ በፊት ከሆነልኝ ቢያንሱ እንጂ አይበዙ። እንደዛ ብዬ ነው ማስበው። እና እቺ ምድር በቅርብ ልትጠፋ፣ አብራችሁ እንዳትጠፉ አምልጡ። አሜን። መጨረሻ ላይ ማለት የምፈልገው እንግዲህ አሁን ወጣት አገልጋይና ብዙ ስራ ይጠበቅብሃል። ጌታን ለማገልገል ጊዜህንም ሰጥተህ እያገለገልክ ነው። ስራም እየሰራ ነው። እግዚአብሔር ደግሞ የትውልዱን ጆሮ እንደሚሰጥ አምናለሁኝና ሰው ስለ ትዕቢት ምን አይነት አንደርስታንዲንግ አለ? ገብቷል? ሰዎች ክላውት ሲበዛ፣ አጀብ ሲበዛ፣ ሲወደዱ፣ ሲደመጡ ይታበያሉ። እና ስለ ትዕቢትና ስለ ትህትና ምን አይነት መረዳት አለ? ማለት በትዕቢት ጉዳይና በትህትና ጉዳይ ትክክለኛ መረዳት ያለው ሰው ለአገልግሎት ረጅም መንገድ ለመሄድ አይቸገርም ብዬ ስለማስብ ነው። እንደ ወጣት አገልጋይ ብዙ ነገሮችን ትታዘባለህ ብዬ አስባለሁ። ብዙ ወጣት አገልጋይ በብዙ ዋጋ በመክፈል ውስጥ በብዙ መታገስ ውስጥ ያገለገሉትን አባቶች ሞዴል ከማድረግ ይልቅ በብዙ ጋርዶች ታጅበው የሚሄዱትን አገልጋዮች መሆን ነው የሚፈልጉት። ለዛም ነው ገና አገልጋይ መሆን ሲጀምር፣ ቤተክርስቲያን መንቀሳቀስ ሲጀምር በየፌስቡኩና በየቲክቶኩ ከስሙ ፊት ለፊት ፕሮፌት፣ አፖስትል፣ አፖስቲ ምናምን እያለ የሚለጥፈው። ቤተክርስቲያን ሳትሾመው ምንም አይነት የአገልግሎት ቦታ እንኳን በአግባቡ ሳይኖረው በቤተክርስቲያን የደህንነት ትምህርት እንኳን ያልተማሩ ሊሆኑ ይችላሉ። አንዳንድ ጊዜ የአገልግሎት ትምህርት ያልተማሩ ሊሆኑ ይችላሉ። ከስማቸው በፊት የሆነ ነገር መለጠፍ ይፈልጋሉ። ያንን አጀብ ስለሚፈልጉ በሱፍ መንቀሳቀስ ይፈልጋሉ። የሚያዩት በወንጌሉ ህይወት ውስጥ መሰራትን፣ ከዛ ቀጥሎ ጌታን ማገልገልን፣ ረጅም መንገድ መሄድን ሳይሆን የሚያስቡት እንደነዚህ ሰዎች ስኬታማ የሚባለውን ስኬት እንዲሁም ደግሞ በጋርድ ታጅቦ መሄድን፣ መወደስን የሚፈልጉ ይመስለኛል። እና ለአገልግሎት ጤናማ የትህትናና የትዕቢት መረዳት ካለ፣ መረዳቱ ትክክለኛ ከሆነ ረጅም መንገድ ይሄዳል ብዬ አስባለሁ። እና ደግሞ በጣም ሲያገለግሉ መወዳቸውን ልጆች ሳያቸው እግዚአብሔር ሆይ እነዚህ ሰዎች መንገድ ላይ እንዳይወድቁ ብዬ ስለምሳሳላቸውም ጭምር ነው ይህንን ጥያቄ ወደ አንተ ያመጣሁት። ያንተንም እንዲሁም ደግሞ መረዳትንም እንድታነሳ አንድ ነገር ልንገር። እግዚአብሔር ሲመጣ ራስህን አክብረህ ካገኘ ያዋርድሃል። እግዚአብሔር ሲመጣ ራስህን አዋርደህ ካገኘ ያከብርሃል። ይሄ በጣም ወሳኝ ነገር ነው። እኔ አንድ ጊዜ አያቴ አስታጥባት ነበር እና አንድ ጊዜ እንዲቀጥ ብዬ ቆሜ ያስታጥባት እንጨት ወጣሃለ ብላ ድርክም አድርገች። ከዛ ጊዜ በኋላ ከሩቅ ነው ቀስ ብዬ እንዲህ ማስታጠቢያ ይዤ መጣ፣ ጎንበስ ብዬ ስነ ስርዓት ያስኩ ማለት ነው። እና እግዚአብሔር ፊት እንደዛ እግዚአብሔር ከፍ የሚያደርገን ዝቅ